አባቶቼ እንግዲህ እንደሚታወቀው መቼም የንጉሳውያን ቤተሰቦች ቤተዘመዶች በጥሩ በግብረ ገብ ትምህርት ታንጸው እንዲያድጉ በጦርና በእውቀት ታንጸው እንዲያድጉ ወይን አምባ ምድርን እኔ በበኩሌ እንድትመረጥ ሐሳብ ይዣለሁ። እናንተስ ምን ትላላችሁ? እስኪ አባቴ። ንጉሥ ሆይ ከዓመት ያንግሰዎት። አሜን። መልአክ አይለየዎት። አሜን። በእውነት ወይን አምባ ለማዕከልነት መመረጧ በጣም ጥሩ ነው። ምክንያቱም የጦር ማሰልጠኛ ማዕከልም ትሆናለች። የስልጣን ሽኩቻም የሚያስቀርና የጥበብ የእውቀት ማዕከል የምትሆን መሆኑን እኔም ተገንዝቤያለሁና በእውነት ጥሩ ነው የሚል እምነት አለኝ። ንጉሥ ሆይ መልካም። ሌሎቻችሁስ? እሺ አባቴ። ንጉሥ ሆይ ሺህ ዓመት ያንግዘው። አሜን። መልአክ አይለይ። አሜን። ወይን አምባን የንጉሣውያን ቤተሰብ ልጆች እዛው ተምረው እዛው አድገው እዛው ተምረው በኪነ ጥበብ በልጽገው በሃይማኖት በትምህርት ጎልብተው ከዚያም የባህላችንና የታሪካችን ከፍታ የሚሰጠውን የአብሻሬ ቀን አቆጣጠር ተምረው የጦርና ሌሎችንም በንጉሳውያን ቤተሰብ የሚመጡ አንዳንድ ነገሮችን የሚከላከሉ ነው ብቁ ሆነው ወደፊትም ሀገሪቱን የሚያስተዳድሩና የሚመሩና ይህን ንጉሳውያን ቤተሰብ የሚተኩ በመሆናቸው ይሄ ለማስፈጸም እኛም ዝግጁ ነን፣ እናስፈጽማለን።